ዓለም አቀፉ ማህበረሰብ ሁለት ምላስ አለው። የውጭ ጉዳይ ሚኒስትር አባስ አርካንቺ በዶሃ ስብሰባ ላይ እስራኤልና ምዕራባውያንን ክፉኛ ወረፈዋቸዋል። ምን ተፈጠረ? ሚኒስተሩ በ17ኛው የአልጀዚራ ፎረም ላይ ሲናገሩ እስራኤል ያሻተን ያህል የጦር መሳሪያ ስታከማች ዝም የምትሉ ሌሎች የቀጠናው ሀገራት ግን የመከላከል አቅማቸውን እንዳያሳድጉ ጫና ታደርጋላችሁ ወይም ጫና የምታደርጉ ሲሉ ተናግረዋል። ይህ አድሎ ነው ሲሉ ኮንነዋል። አርካንቺ አክለውም እስራኤል ዓለም አቀፍን ሕግ እየጣሰች ግድያዎችን እየፈጸመች በምላሹ ሽልማት ይሰጣታል ብለዋል። የፍልስጤም ጉዳይም የዓለም የፍትህ መለኪያ ነው ሲሉ አስምረውበታል። ይህ ንግግር የመጣው ኢራንና አሜሪካ በኦማን በድብቅ እየተደራደሩ ባሉበት ወቅት ነው። ኢራን እኛ ላይ ማዕቀብ እየጣላችሁ እስራኤልን ለምን ትለቃላችሁ የሚል ጥያቄ እያቀረበች እንደሆነ ተሰምቷል። በእርግጥ በመካከለኛው ምስራቅ የጦር መሳሪያ ቁጥጥር ላይ ድርብ መስፈርት ወይም ዳብል ስታንዳርድ አለ ወይስ እስራኤል ራሷን የመከላከል መብት አላት? ሐሳባችሁን በኮመንት አጋሩኝ።